በዛሬ ቪዲዮ ይዤላችሁ የመጣሁት The Last of Us Red Dead Redemption 2 እንደውም Red Dead Redemption 1 መፈጠር ምክንያት የሆኑ ጌሞችን ነው በዛሬ ቪዲዮ ከተፍ ያርኩላችሁ ማለት ነው። ስለ ስቶሪ ጌም እና መጀመሪያ ስለመጡት ሁለቱ የስቶሪ ጌሞች ዛሬ ኤክስፕሌን አደርግላችኋለሁ ማለት ነው። እነዚህ ጌሞች ባይፈጠሩ ኖሮ እንደነዚህ አይነት ቤስት ክሬዚየስት የሆነ የስቶሪ ጌም አይመጡም ነበረ። እንደ ላስት ኦፍ አስ ጌሞች አይመጡም ነበረ። እንደነ ሬድ ዴድ ሬዴምፕሽን 2 አይነት ጌሞች አይመጡም ነበረ። እነዚህ ጌም መጀመሪያ ጊዜ ዲቨሎፕ ባይደረጉ ኖሮ ማለት ነው ጋይሶች። እና በዛሬ ቪዲዮ ይህንን ጌሞች ኤክስፕሌን አደርግላችኋለሁ ማለት ነው። ወደ ኤክስፕሌኔሽኑ ኤክስፕሌኔሽኑ ስገባ በመጀመሪያ ጊዜ የስቶሪ ጌም ዲቨሎፕ የተደረገው በ1976 ነው። በ1976 መጀመሪያ ጊዜ ዲቨሎፕ የተደረገው ጌም ኮንሶል ኪ አድቬንቸር ይባላል። ኮንሶል ኪ አድቬንቸር ይባላል። ይሄ ጌም አሪፍ የሆነ የስቶሪ ጌም ነበር በዛን ጊዜ ማለት ነው። ይሄ ጌም በ1976 ማለት ነው። በጣም አሪፍ የሆነ የስቶሪ ጌም ነበረ ማለት ነው በዛን ሰዓት ማለት ነው። ኮንሶል ኪ አድቬንቸር ስቶሪ ጌም ማለት ነው። በነገራችን ላይ ስቶሪ ቴሊንግ ጌም ዋናው የሚያጠነጥነው ስቶሪ ቴሊንግ ላይ ነው። ስቶሪው ላይ የሚያጠነጥነው ማለት ነው። እና ይሄ ስቶሪ ጌምም የሚያጠነጥነው ዋናው ስቶሪው ላይ ነው ማለት ነው። ስቶሪውን ዲቨሎፕ የሚያደርጉት ማለት ነው። እነዚህም ዲቨሎፐሮች ዲቨሎፕ ያደረጉት ስቶሪው ነው። እና የዚህ ጌም ዲቨሎፐር ደግሞ ዊል ይባላል ማለት ነው። ዊል የሚባል የጌም ዲቨሎፐር ነው ዲቨሎፕ ያደረገው ማለት ነው ይሄን ጌም። እና በሰዓቱ ክሬዚየስት ጌም ነበረ ማለት ነው። ከዛም በኋላ ግን በ1984 ሮበርት የሚባል አንድ ዲቨሎፕ ደግሞ የሆነ ጌም ይዞ ከተፍ አለ ማለት ነው። የዚህ ጌም ስምም እንግዲህ የጌሙን ስም ስነግራችሁ ማለት ነው። የጌሙ ስም ደግሞ ከመንገሬ በፊት ይሄ ጌም ከዊል ከፈጠረው ጌም በቃ ኢቭን በጣም ተሻሽሎ ማለት ነው። በጣም ተሻሽሎ ምናምን ነበር የመጣው ማለት ነው ይሄ ጌም ማለት ነው። በጣም በቃ ሪማስተርድ በሉት፣ ሪማስተርድም አይባልም ጀስት በቃ በጣም ተሻሽሎ የመጣ ጌም ነበር። የጌሙ ስም ኪንግስ ኮስት ይባላል። ኪንግስ ኮስት የሚባል ጌም ነው ሮበርት የሚባለው ዲቨሎፐር ደግሞ የፈጠረው ማለት ነው። እና ይሄ ጌም ክሬዚየስት ጌም ማለት ነው። በቃ በሰዓቱ የዊልን ጌም ዳውን ሊያደርገው የሚችል ማለት ነው። በቃ ሊያወርደው የሚችል የጌም አይነት ነበረ ማለት ነው በሰዓቱ ሮበርት ኪንግስ ኮስት ብሎ ያወጣው የስቶሪ ጌም ማለት ነው። እነዚህ ሁለት የስቶሪ ጌም በመፈጠራቸው የነ ላስት ኦፍ አስ እና የነ ሬድ ዴድ ሬዴምፕሽን 2 የነ ሳን አንድሪያስ GTA 5 እንደዚህ አይነት የሚገራርሙ የስቶሪ ጌሞች የመፈጠር ምክንያት ሆነዋል ማለት ነው ጋይሶች። እና እንግዲህ እንዴት አያችሁ ማለት እንደነ ኪንግስ ኮስት እና እንዲሁም ደግሞ ዊል የፈጠረው ጌም ባይመጡ ኖሮ እነዚህ ጌሞች እነ GTA 5 እና እንደነ The Last of Us Red Dead Redemption 2 አናያቸውም ነበር ማለት ነው። እነዚህ ጌሞችን አናያቸውም ነበርና አመስግኗቸው እነ ዊልን እና እነ ሮበርትን አመስግኗቸው። አሁን ላይ ቤታችሁ ላይ ሆናችሁ ፕሌይንግ የምታደርጉት GTA 5 እነዚህ ጌም መውጣታቸው ምክንያት ነው ማለት ነው ጋይሶች። ይመቻችሁ ብቻ። የዛሬ አጠር ያለች የምትገርም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ቪዲዮ ላይክ ለዚህ ቻናል ደግሞ አዲስ ከሆናችሁ ያው እንደተለመደ ሰብስክራይብ። በነገራችን ላይ እዚህ ጋር ቪዲዮ ወይ ፎቶ ያላስገባውላችሁ ምናልባት ካጣሁት ነው። በ1976 እና በ1984 ነው። ጀስት ፎቶ ቪዲዮ ላላገኝ ይችላል ማለት ነው። ካገኘው ማስገባላችሁ ይሆናል። ፒስ